ትተው ተከተሉት ሐዋርያት። ለዚህ ነው ሁሉን ትተው ሐዋርያት ተከተሉት የምትለው ቤተክርስቲያን። ምንም ያስቀሩት ነገር የለም። ሁሉነታቸውን ነው የሰጡት። ለዚህ ነው ነገር ግን በእናቴ ማፀን ሳለው የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለርሱ ወንጌል እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም ማለት። እንድሪያስና ስምዖንም ከስጋና ከደም ጋር ሲማከሩ አትመለከቱ። ማርቆስ እንመለስ፣ የማርቆስ ወንጌል እንመለስ ምዕራፍ 1 ላይ ማለት ነው። ምንድነው የሚለው ጸሐፊው? ኢየሱስም በኋላ ኑና ሰዎች አጥማጅ እንድትሆኑ አደርጋቸዋለሁ አለ። ወዲያው መረባቸውን ትተው ተከተሉት። አያችሁ አይደለ? ከስጋና ከደም ጋር ሲያመነቱ አንመለከትም ማለት ነው። ማመንታት የለም። ይሄም ደግሞ የእግዚአብሔር ድንቅ ስራን ያሳያል። እኛ ምንድነው ከዚህ መማር ያለብን? እኛ እግዚአብሔር አምላክ ቤተክርስቲያን ትጠራን። በነገራችን ላይ ባፕቲዝም ኢንፋንት ቤተክርስቲያን በኢንፋንት ባፕቲዝም ታምናለች፣ ህፃናትን በማጥመቅ ያ ቋንቋ ነው። በነገራችን ላይ ቤተክርስቲያን ስታጠምቀን በቃ እኛ ሙሉነታችንን ለማን እንሰጣለን ብለን ነው? ለዓለም አይደለም፣ ለክርስቶስ እንሰጣለን እያልን ነው በጥምቀት ማለት ነው። አምነን ተጠምቀን ቤተክርስቲያን ከተጨመርን በኋላ እግዚአብሔር አምላክ በእኛ ልጁ ኢየሱስ ክርስቶስን እንዳለ ቅዱስ ጴጥሮስ ሊገልጥ ሲወድ ሰዎች እኛን አይተው ክርስቶስን ማየት እንዲችሉ ሙሉነታችንን መስጠት መቻል አለብን። እንደ ስምዖን እንደ እንድሪያስ ማለት ነው። ያንን ገንዘብ ማድረግ መቻል አለብን እና ከስጋና ከደም ጋር ሲማከሩ አንመለከትም። ከዚህ ጋር ተያይዞ 12ቱን ሐዋርያት አይ ቲንክ ስሙን አንስተን ብናልፍ ደስ ይለኛል። 12ቱን ሐዋርያት ስማቸውን አንስተን ብናልፍ ከተቻለ ነገዳቸውንም ብትጽፉ ደስ ይለኛል። ከዚህ በኋላ ያውን የስምዖንና እንድሪያስን ብቻ እንይዛለን። ከዛ ደግሞ ወደ ዮሐንስ ስንመጣ በዛው ሂደት እናልፋለን። እሺ ሬዲ ናችሁ? አንደኛው ጴጥሮስ ነው። ጴጥሮስ ኬፋ ተብሎ ይጠራል። ስምዖን እዚህ ክፍል ላይ ስምዖንም ብሎ ይጠራዋል። ኦኬ ጴጥሮስ፣ ኬፋ፣ ስምዖን። ኦኬ 12ቱም ሐዋርያት ዕብራውያን ናቸው። ይሄንን በዚሁ ገንዘብ አድርጉ። ጴጥሮስ ኬፋም ተብሎ ይጠራል፣ ስምዖን ተብሎም ይጠራል። ከነገደ ሮቤል ነው። ኦኬ ነገደ ሮቤል ለምትይዙ ሰዎች ወደ ዮሐንስ ስንመጣ በኋላ ላይ እናያለን። እሱን ከነገደ ሮቤል። የጴጥሮስ ወንድም ማነው ስሙ? እንድሪያስ። እንድሪያስም ያው ከነገደ ሮቤል ነው። ኦኬ ሁለቱንም እንድትይዙልኝ ፈልጋለሁ። እሺ ወደ ቁጥር 19 እንሂድ። ከዚያም ጥቂት እልፍ ብሎ የዘብዴዎስን ልጅ ያዕቆብን ወንድሙን ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ። ኦኬ እንግዲህ ዘብዴው ከዚህ በኋላ ያገኘው ያዕቆብና ዮሐንስን ነው። ኦኬ ያዕቆብ በነገራችን ላይ ስለ ያዕቆብ አባቱ ዘብዴዎስ የዘብዴዎስ ልጅ ብሎ ይጠራል። እናቱ በኢትዮጵያን ሊቃውንት ዘንድ ማርያም ባፍሊያ ተብላ ትጠራለች። ኦኬ ማርያም ባፍሊያ የዮሐንስና የያዕቆብ እናትና አባት ማለት ነው። ስለ ያዕቆብ ማወቅ ያለባቸው አንድ ነገር አለ። ከ12ቱ ሐዋርያት መካከል የመጀመሪያው ሰማዕት ነው። አሁን አንዳንድ ሰው ግር ሊለው ይችላል። እስጢፋኖስ አይደለ ወይ ዲያቆን ዛማኑኤል? ሐዋርያት ሥራ ምዕራፍ 7ን ኮት ያደርጋሉ ሰዎች። እስጢፋኖስ አይደለ ወይ ቀዳሚ ሰማዕት ይባል? አይደለም። ከሐዋርያት መካከል እስጢፋኖስ ሐዋርያ አይደለም። እስጢፋኖስ ዲያቆን ነው። ከሰባቱ ዲያቆናት መካከል ሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ከተዘረዘሩት ሰባቱ ዲያቆናት መካከል ነው የሚመደበው። ያዕቆብ ግን ከ12ቱ ሐዋርያት ነው የሚመደበው። ያዕቆብ ወልደ ዘብዴዎስን ነው እያወራቸው ያለሁት። ያዕቆብ ከ12ቱ ሐዋርያት ነው የሚመደበው እና የመጀመሪያው ሰማዕት ነው። ይሄንን ደግሞ መጽሐፍ ቅዱስ መረጃ ይሰጠናል። ኦኬ አስረጅ ይሰጠናል። ይሄንን እንዴት ነው የምናገኘው? የሐዋርያት ሥራ ምዕራፍ 12 ላይ ነው። ኦኬ ሐዋርያት ሥራ ምዕራፍ 12 ላይ እንመለስ። ሐዋርያት ሥራ ምዕራፍ 12 ላይ እንዲህ ተብሎ ተጽፏል። በዚያ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው ይላል። እጅ ጫነባቸው ማለት መከራ አጸናባቸው ማለት ነው። መከራ አጸናባቸው ማለት ነው። የዮሐንስ ወንድም የማን ወንድም ማለት? የዮሐንስ ወንድም የመጥምቁ ዮሐንስ አይደለም።
ቅድም በደንብ መግቢያ ላይ ዮሐንስ ተብለው የተጠሩትን ዝርዝር የላቸዋለሁ። ከ12ቱ ሐዋርያት መካከል 5 መጽሐፍ የጻፈው ወልደ ዘብዴዎስ ዮሐንስ፣ ኦኬ፣ የዮሐንስ ወንድም ያዕቆብን በሰይፍ ገደለው ይላል። አያችሁ አይደለ? የዮሐንስ ወንድም ያዕቆብን በሰይፍ ገደለው። በኋላ ላይ አይሁድ ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራትም ነበረ። ያው ጴጥሮስን ወደ ወህኒ ጣለው። ታሪኩ ሰፊ ነው። ብቻ ያዕቆብን እዚህ እናያለን። በነገራችን ላይ ከዚሁ ጋር ተያያዥነት ስላለው አንድ ነጥብ ላንሳ። ያዕቆብ ቀዳሚ ሰማዕት ነው። ኦኬ፣ ቀዳሚ ሰማዕት ነው ከ12ቱ ሐዋርያት መካከል። ያዕቆብ የሚገርማችሁ ነገር ያዕቆብ በኃጢአት ምክንያት አይደለም ሎቱ ስብሐት ጋድ ፎርቢድ ይላል ዮሐንስ አፈወርቅ። በኃጢአት ምክንያት አይደለም ሰማዕትነት የተቀበለው። ያዕቆብ ስለ ኢየሱስ ክርስቶስ መስክሮ ሃይማኖቱን ጠብቆ ኦኬ፣ ስለ ክርስቶስ በመመስከሩ ምክንያት ነው ቤተክርስቲያን ላይ እጅ ሲጫን የተገደለው። ስለዚህ አበው ይላሉ፣ ስሙ፣ በደንብ አድርጋችሁ ስሙ። ያዕቆብን ትይዙና ያዕቆብንና ይሁዳን ያመጣሉ። ግብፃውያን መተርጉማንም ይህን ሐሳብ ይናገራሉ። ያዕቆብና ይሁዳን ያመጣሉ። ይሁዳ በኃጢአቱ ምክንያት እንደሞተ ይነግረናል መጽሐፍ ቅዱስ። አሁን ሐዋርያት ሥራ ምዕራፍ 1 ላይ ስትመጡ የይሁዳ በኃጢአቱ ምክንያት ስለሞተ በይሁዳ ይሁዳ ከ12ቱ ሐዋርያት መካከል ነበር። የአስቆሮቱ ይሁዳ ነው። ኦኬ፣ አስቆሮቱ በምትባል መንደር የሚኖረው ይሁዳ ሲል መጽሐፍ ለመለየት የአስቆሮቱ ይሁዳ ይለዋል። የአስቆሮቱ ይሁዳ በኃጢአት ምክንያት አምላኩን ጌታውን ክዶ በኃጢአት ምክንያት ስለሞተ ሐዋርያት ምን ያደርጋሉ? 11 ሆነዋል። አሁን ኦኬ፣ 11 ስለሆኑ ይሁዳን ይሁዳ በኃጢአት ምክንያት ከዛ ስለወጣ 11 ሆነዋል፣ 12 አይደሉም። ስለዚህ በ11 ስለሆኑ በይሁዳ ፋንታ ሌላ ሐዋርያ ለመተካት ስብሰባ ሲያደርጉ ትመለከታላችሁ። ሐዋርያት ሥራ ምዕራፍ 1 ላይ ገብታችሁ አንብቡት። ልክ ይሁዳ ከዛ መንፈስ ቅዱስ ማንን መረጠ? ማቲያስን መረጠ። ኦኬ፣ ማቲያስን መረጠ። ታሪኩን ሐዋርያት ሥራ ምዕራፍ 1 ላይ ታገኙታላችሁ። ማቲያስ በማን ፋንታ ተተካ ይላሉ? በይሁዳ ፋንታ ተተካ። ለምን? በኃጢአት ምክንያት ተቆርጧልና፣ ኦኬ፣ ወጥቷልና፣ ራሱን ለይቷልና፣ ሞቷልና፣ እውነተኛ ሞትን ሞቷልና። አሁን ሐዋርያት ሥራ ምዕራፍ 1ን እሱን አይታችሁ ሐዋርያት ሥራ ምዕራፍ 12 ላይ ስትመጡ ግን በያዕቆብ ምክንያት ያዕቆብም ሐዋርያ ነው። ከ12ቱ ሐዋርያት መካከል ነው የሚቆጠረው። ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድሪያስ፣ ፊልጶስ፣ ቶማስ፣ በርተሎሜዎስ፣ ማቴዎስ፣ ያዕቆብ፣ ስምዖን፣ ይሁዳ፣ ማቲያስ ከነሱ ጋር ነው የሚቆጠረው። ያዕቆብ ወልደ ዘብዴዎስ የቅዱስ ዮሐንስ ወንድም ማለት ነው። ቀዳሚ ሰማዕት ከሐዋርያት ዘንድ ከ12ቱ ሐዋርያት ዘንድ። ያዕቆብ ግን ሰማዕትነት ነው የተቀበለው። ሞተ አንልም። የሰማ በጣም ደግሞ የቤተክርስቲያን የታሪክ ጸሐፊ አውሳቢዎስ የሚባል አንድ የቤተክርስቲያን ታሪክ ጸሐፊ የሚገርማቸው ነገር ያዕቆብን በሰይፍ ሄሮድስ አዟቸው ያዕቆብን በሰይፍ ለመግደል ከተሰለፉት ወታደሮች መካከል የያዕቆብን ጽናት ለአምላኩ ያለውን ፍቅር ተመልክቶ ክርስቲያን የሆነ ወታደር እንዳለ በታሪክ
ጸሐፍት ውስጥ አስቀምጠውታል እና በጣም ይገርማል። ታሪካቸው እኮ ሞታቸው እንኳን ቅዱሳን ይሰብካል፣ ወንጌል ይሰብካል፣ ክርስቶስን ይሰብኩታል ማለት ነው። እሺ ወደ ማርቆስ እንመለስ። ሰዓቴን ወይ ጉዴ ሰዓቴን እንዳልጨርስ። ማርቆስ 1 ቁጥር 10 ስንት ላይ ነበርኩ? 19 አይደለ? አዎ። ከዚያም ጥቂት እልፍ ብሎ የዘብዴዎስ ልጅ ያዕቆብ ከ12ቱ ሐዋርያት መካከል አንዱ ነው። የዘብዴዎስ ልጅ ነው። ኢትዮጵያን ሊቃውንት ስፔሲፊክሊ አስምሩበት። ኢትዮጵያን ሊቃውንት እናቱ ማርያም ባፍሊያ ትባላለች ይላሉ። ያንን አይተናል። ወንድሙን ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ።